ሰላም ጤና ይስጥልኝ የሳምሪና ሄኒ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት እግዚአብሔር ሰላምና ጸጋ ብዝት ይበልላችሁ እያልኩ ዛሬ ወደ ሳምሪና ሄኒ ዩቲዩብ ተመልሻለሁ። በጣም ረጅም ጊዜ ቪዲዮዎች ሰርቼ አላውቅም። ግን በባለፈው የልጄ በርዝዴይ በትንሹ ቀነጫጭቤ ለቅቄ ነበረ። ያው አንዳንድ ጊዜ ከስራችን ጋር ምናምን ስለማይመቸን ነው ቪዲዮ ለመስራት። ግን ዛሬ በጣም አንድ ነገር እንትን አለኝና እስቲ ይሄ ነገር ቪዲዮ ብሰራ ሌላም ሰው ሌሎችም እናቶች እንደዚሁ ይሄ ሐሳቤን ይረዱታል ብዬ ስላሰብኩኝ ነው። የኔ ሐሳብ የተረዳችሁትና ትክክል ነሽ የምትሉ ያው በላይክ እና በኮሜንት አስተያየታችሁን ላይክ በማድረግ ሼርም ደግሞ ለሌላ ሰው ይድረስ ብላችሁ ሼር በማድረግ የሳምሪና ዩቲዩብን ቻናል ተከታታይ የሆናችሁ እንዲዳረስ አድርጉልኝ። የሳምሪና ሄኒ ዩቲዩብ ተከታታይ ያልሆናችሁ ደግሞ ሳምሪ ሄኒ ዩቲዩብ ላይ በመምጣት ሰብስክራይብ ታደርጋላችሁ። ቻናሎቼን ቪዲዮዎቼን ካስደሰታችሁ ከወደዳችኋቸው ላይክ እና ኮሜንት በማድረግ አበረታቱኝ እላለሁ ማለት ነው። ዛሬ የመጣሁበት አንድ ነገር ትዝ ብሎኝ ነው። አንድ በጣም የተደሰትኩበት ነገር አለ። ምንድነው ያስደሰተኝ? በምንወደው በምናደንቀው በተወዳጁ እሸቱ መለሰ ዶንኪ ዩቲዩብ እጅግ አድርገን በጣም እናመሰግናለን። አዲስ ነገርን ይዞልን መጥቷል። ለሁሉም እናቶች ይጠቅማል ብለን እናስባለን። በጣም የተደሰትንበት ነገር ነው። በጣም ደስ የሚል ነገር ነው። እስካሁን ድረስ አሉ አንዳንድ እንደዚህ የተሞከሩ ስራዎች አሉ፣ ግን የቆሙ ግን አሁን ደግሞ በአዲስ እውነትም ልጆቻችን በጣም ስለተጎዱ በተለይ ውጪ ላይ ለምናሳድግ ልጆቻችን ከሀገር ውጪ ለሆኑ ልጆቻችን በጣም የሚጠቅም ነገር አዘጋጅቶልናል። ይሁን ደግሞ ምንድነው ዶንኪ ዩቲዩብ በዚህ አጋጣሚ ዶንኪ ዩቲዩብን ሰብስክራይብ አድርጋችሁ ገብታችሁ ሰብስክራይብ እያደረጋችሁ ለልጆቻችሁ ትጠቀማላችሁ ብዬ አስባለሁ። የህፃናት የአኒሜሽን የህፃናት መዝሙሮችን በኢትዮጵያ በራሳችን ካልቸር የተሰሩ በጣም ደስ የሚሉ ቪዲዮዎችን ይዞልን መጥቷል። ይህ ነገር እኔ በጣም አስደስቶኛል። እሸቱ በጣም እናመሰግናለን። በነገራችን ላይ በዚህ አጋጣሚ እኔ የእሸቱ የቪዲዮ ኤዲቲንግ ኦንላይን ተማሪ ነኝ። እሸቱ በጣም መልካም ሰው፣ ጥሩ ሰው ነው። ማናችንም የምናምንበት ነው። በተለይ ለልጆቻችን አድርጎ በድንቅ ልጆች በጣም ብዙዎቻችን የምንደሰትበት ነው። ከዛ ውስጡም አንዱ ነኝ። ሲቀጥል እኔ ደግሞ ተማሪው ነኝ። በዚህ አጋጣሚ ካላወቀኝ እሸቱ የኦንላይን ተማሪ ነኝ፣ የቪዲዮ ኤዲተር ተማሪ ነኝ። ምንድነው አሼን የምንለው አንድ ይሄ የኔ አመለካከት ነው። በጣም ጥሩ ነገር ይዞልን መጥቷል። አሁን እጅግ በጣም ደስ በሚል ሁኔታ ይዞልን መጥቷል። ልጆቻችን በስክሪን ብዙ ታይማቸውን ነው የሚያቃጥሉት። በተለይ ውጪ የሚኖሩ ልጆች ይህንን ነገር ቲቪ በጣም እንደምናስጠቀማቸው የታወቀ ነው። ከዛ ባሻገር ግን አሁን ብዙዎቻችን እኔ በራሴ በጣም ብዙ የኢትዮጵያ ቻናልን እየፈለኩ የልጆች የሆኑ ነገሮችን እፈልጋለሁ፣ ሰርች አደርጋለሁ። ልጅ ስላለኝ ለልጄ ለማሳየት በጣም ነው የምታገለው እና በምናሳይበት ሰዓት ስንመርጥ ሰርች ስናደርግ ምን ስናደርግ እኛ የልባችን ለነሱ ይጠቅማቸዋል ብለን ስናስብ አሁን እኔ ሙሉ ለሙሉ የኢትዮጵያ የሆነው ሁሉ ለልጄ ይጠቅማል ብዬ ነው ማስበው። ምክንያቱም መጥፎ መልእክትን ይዞብኝ ስለማይመጣ ማለት ነው። ያስተምራቸዋል፣ ያዝናናቸዋል፣ ከሰው ጋር ተግባብቶ መኖርን ያስተምራቸዋል ብዬ ስለማስብ ድሮ የተሰሩ ቪዲዮዎችን እየፈለግን እናሳያቸዋለን። እና አሁን ግን እሸቱ ይዞልን የመጣው ግን ምንድን ነው እነሱ በሚወዱት ልክ አድርጎ ነው ያመጣው። ምንድን ነው የሚወዱት? አኒሜሽን ይወዳሉ። አኒሜሽን ይሄኛውም በአኒሜሽን ነው የተሰራው የውጭዎቹ። ስለዚህ እኛም በአኒሜሽን ነው የተሰራው። አሁንም እሸቱም በአኒሜሽን ነው የሰራለን ማለት ነው። እና አኒሜሽን መሆኑ በጣም ጥሩ ነው። በጣም ደስ የሚል ነገር ነው። እናመሰግናለን። ግን በራሴ አንድ አስተያየት መስጠት ስለፈለኩኝ ነው። ይሄ ሌሎችም እናቶች ትጋሩታላችሁ አትጋሩትም እሱ የእናንተ ነው። ግን በእኔ በኩል ያለው ነው። ሌላ ነው አስተያየት ለመስጠት የመጣሁት ማለት ነው። ምንድነው አስተያየት ልሰጥ የፈለኩት? በጣም ጥሩ ስራ ይዘን መጣል። ይሄንን አልክድም። በእውነት ስራህን ለመንቀፍ ወይም ምናምን አይደለም። እጅግ በጣም ደስ የሚል ነገር እኔ በጣም ነው የተደሰትኩበት። በእርግጥ እኔ እንደውም ልጄን ቲቪ ሁሉ ዘግቼ
አስቆሜዋለሁ። ምክንያቱም ልጆች ቲቪ ብዙ ሰዓት በሚያሳልፉት ሰዓት ከንግግሩም ከምኑም ባሻገር ከሰው ጋር የሚኖራቸው ቁርኝነት በጣም የተራራቀ፣ በትምህርት ቤት ውስጥ የምናያቸው አንዳንድ ነገሮች አሉ። ራሳቸውን ችለው የመጫወት ይሄን ነገር ካለመዱ፣ ይሄን ነገር ትውውቅ በእኛ በራሳችን በባህላችን ካላስለመድናቸው እዛ ቲቪ ላይ የሚያዩትን ነገር ስለሆነ የሚፈጥሩት ቲቪው ላይ የሚያሳዩቸው ነገሮች ደግሞ በራስህ ብዙዎቹን እንዳየሁት ከሆነ በራሳችን ታግለንና ጥረን እንኑር አይነት ነገር ነው። ብዙ እስቲ ቪዲዮ ተከታተሉ ራሳችሁ ማለት ነው። እና አሼ ግን ይዞልን የመጣው የባህላዊ ሆኖን የራሳችንን ነገር ነው። እና የራሳችን ነገሮች ደግሞ አንድ ያስደሰተኝ የራሳችን ወግ ነው። ሁለተኛ የምናውቀው መዝሙሮች ነው። ሲቀጥል ደግሞ ጨምሮበታል፣ አሼ አስተካክሎታል፣ ብዙ ነገሩን አስተካክሎታል። በጣም ነው ደስ የሚለው። ልጆች በሚወዱት ልክ አድርጎ ነው የሰራው። ግን እኔ አሁን የምፈልገው ምንድነው አሼ ለምንድን ነው የአኒሜሽን ከምታደርግ እንደኔ ሀሳብ ነው፣ የሌላውን ሀሳብ አላልኩም፣ ግን የራሴን ሀሳብ ነው። የአኒሜሽን መልክ ከምትሰራው በቪዲዮ መልክ በልጆች ማለት ሰዎች ምስል ሳይሆን ህፃናቶች ሲዋደዱ፣ ሲስማሙ፣ ሲጫወቱ፣ እርስ በርስ ማህበራዊ ኑሮን ሲኖሩ የልጆች የኛ የራሳችን የልጆች የማህበራዊ ኑሮ የማህበራዊ የልጆች ጨዋታዎች አሉ አይደል? የተለያየ ነገሮች የምናይበት ያንን በቪዲዮ አድርገህ በሰው ዊዛውት አኒሜሽን ማለት ነው በሰው አድርገህ ብትሰራው ሞር በጣም ተቀባይነት ይኖረዋል ብዬ አስባለሁ። ምክንያቱም እኔ በራሴ ከአኒሜሽን ውጭ የሆነ ነገር በጣም ነበር የምፈልገው። በጣም አሁን በፊት አዶኖ ብዙዎቻችሁ ታስታውሱት ከሆነ የነ ህይወት መዝሙሮችን የኢትዮጵያ ልጆች ምናምን እንዲህ አይነት ነገሮችን እየፈለግን ነው የምናሳያቸው። ምክንያቱም እኔ አሁን የምፈልገው ምንድን ነው ሰው አሻንጉሊት ምናምን ሳይሆን ሰው ከሰው ጋር እንዴት ይገናኛል፣ እንዴት ነው ከሰው ጋር ልጆች እንዴት ነው ከልጆች ጋር የሚጫወቱት፣ ውሏቸው እንዴት ነው የሚለውን ነገር ያንን አይተው እንዲያስተካክሉና ያንን ነገር ተምረው ነው የሚያንጸባርቁት ሌላ ጋር ሄደው ማለት ነው። ለምሳሌ ሰላም ሲባባል አሁን ይሄ ልጅ በቪዲዮ ሲያይ ሰላም ብሎ እሺ ሲመጣ ሰላም ብለው አሻንጉሊቶቹ ከሆነ ሰላም ያሉት ይሄ የአሼን አይተው እኔ ለምሳሌ እናቱን ይሄ ልጅ ያረን ሰላም ብዬ ስለው እሱ የሚያየው እዛ ጋር ሰላምታ ከአሻንጉሊቶችና ከተለያዩ ባዕድ ከሆኑ ነገሮች ጋር ነው ብሎ እንዲያስቡ ህፃናት አሼ ከተናገርካቸው ውስጥ ይቅርታ ከተነገርካቸው ውስጥ ቀደም ብሎ ይሄን ቪዲዮ ሳትነግረን በፊት የተናገርከው ስለ ልጅ አንዳንድ ነገሮች እና ስለ ህፃናት የተናገርካቸው ነገሮች አሉና ከእንደዛ ውስጥ ከተናገርካቸው ውስጥ ህፃናት የተሰጣቸውን ነገር ነው ይዘው የሚሄዱት ብለሃል እና እሱ ላይ ነጥብ አድርግና ትክክል ነው። ህፃናት የሰጠናቸውን ያዩትን ነው የሚተገብሩት። ስለዚህ አንተ ከሰራኸው ቪዲዮ ውስጥ እኔ እንደራሴ ብታስተካክለው ብዬ የማስበው በአኒሜሽን የምትሰራውን ባህላዊ ነገሩ እንዳለ ሆኖ ነገር ግን ልጆችን ህፃናትን በትክክለኛ ልጆች የተሰራ ብታደርገው ብታስተካክለው ብዬ አምናለሁ። ምክንያቱም ለአኒሜሽን ዞሮ ያኛውም አኒሜሽን ነው። አሁን እኛ የጠላ ነው አኒሜሽን የሚባለውን እኔ በራሴ አኒሜሽን እውነቴን ለመናገር አልፈልግም። ምክንያቱም ልጆች በተለይ ውጭ ሀገር የሚኖሩ ልጆች በጠቅላላ አሻንጉሊት በአሻንጉሊት ነው በቃ የሚያዩት አይደለ? ስለዚህ ሲሯሯጡ ሲበሩ ምን ሲሉ ምናምን እንዲህ አይነት ነገሮችን ነው የሚያዩት እና ትክክለኛ የሆነ የልጆች አስተዳደግን የያዘ ቪዲዮ ብትሰራልን ልጆችን ስናሳድጋቸው እንዴት አድርገን እናሳድጋቸዋለን ብለህ ስትል ያንን በሰው ህፃናቶችን በመሰብሰብ አታገኝም ወይ አትችልም ወይ? እሱን አላውቅም፣ ግን ጀስት እንደ ራሴ እንደ ግሌ አስተያየት ይሄንን ብታደርግ ምን ይመስልሃል አሼ? እና በጣም ነው እኔ በጣም ነው ደስ ያለኝ። በጣም እንደውም ቲቪ ሁሉ ዘግቻለሁ እኔ ልጄን አላሳይም ብዬ። ምክንያቱም እኔ በራሴ እያጫወትኩ በራሴ በምችለው በማውቃቸው በድሮ መዝሙሮች ምናምን እንደዛ በቃ ባህላዊ ነገሩን የሀገርኛውን እንዲለምድልኝ ጥረት ላይ እየጣርኩኝ ነው እና አሼም ይሄንን ይዞ ሲመጣ እኔ ሌሎች እነ ውድድን ምናልባት እናቶች እዚህ ውስጥ የምታውቁት ካላችሁ እነ ውድድን ብዙ ልጆች ይወዱታል። እነ
ኢትዮጵስን እኔ የህይወት መዝሙሮች በብዛት የህይወት ድሮ የሰራቻቸው ህይወት ሳትሆን ህይወት ማማ አይ ቲንክ የእሷን ቪዲዮዎች በጠቅላላ ነበር ማሳየው የነበረውና ጠቅመውታል። በጣም ብዙ ነገር ተጠቅመውበታል። በጣም ብዙ ነገር። ስለዚህ ብዙ ሰዎች ሰርች እናደርጋለን የህፃናት የራሳችን፣ ምክንያቱም ሌላኛውን ቋንቋ ይደርሱበታል የትም፣ ግን መጀመሪያ ከራሳችን ጋር ይግባቡ። እኛ በምንችለው በምናወራው ቋንቋ ሁሉም ውጪ ላይ ያለ በጠቅላላ ኢትዮጵያዊ የሆነን ሁላ በጠቅላላ የምንፈልገው በራሳችን ቋንቋ እንዲግባቡልን እንፈልጋለን። ሌላውን ከትምህርት ቤት ይዘውት ይመጣሉ። ሌላውን በኋላ ላይ ቴሌቪዥን ሲያዩ ምናምን ሌላውን ቋንቋ ይማራሉ። መጀመሪያ ግን ከኛ ጋር የሚግባቡበትን ማስተካከል አለብን አይደል? ስለዚህ አሺ ያመጣልን ነገር በጣም ጥሩ ነው። ያም ሆኖ ሳለ ግን አሻንጉሊቶቹን ትቶ በትክክለኛ ህፃናት የተሰሩ ቪዲዮዎችን ህፃናቶችን በማሳተፍ እንደዛ አድርጎ ቢሰራልን ምን ትላላችሁ? ይሄ የኔ አስተያየት ነው። ለአሺ አድርሱልኝ፣ ለአሺ አድርሱልኝ፣ ሼር አድርጋችሁ ምናምን አድርሱልኝ። ምክንያቱም ሌላም ሰው ይጋራዋል ብዬ አስባለሁ፣ ሀሳቤን ማለት ነው። እኔ የአሺን ስራ ላጥላላበት ወይ እኔ ከሱ በልጬ ምናምን አይደለም፣ ግን ጀስት እኔ እንደ እናትን በመሆኔ እኔ የሚሰማኝን ሀሳብ ለማቅረብ ያህል ነው። እኔ የተሰማኝን ነገር ለማቅረብ ያህል ነው። አሺ ደግሞ ሀሳባችንን ተረድተህ ነገሮችን ታስተካክልልናለህ ብዬ ተስፋ አደርጋለሁ። አይ የሚጠቅማቸው ይሄ ነው ካልክ አንተ ከኛ ታውቃለህ። እኛ የሚመስለንን ነው፣ እኔ የሚመስለኝን የተናገርኩት። የኔን ሀሳብ የደገፋችሁ ሰዎች ደግሞ ይሄን ቪዲዮ ሼር በማድረግ ለአሺ ማድረሱ። እናንተም ደግሞ እስቲ ተወያዩበት። እንዴት ነው? ምን ይመስላችኋል? ቪዲዮ መስተካከል አለበት ወይስ የለበትም የሚለውን ነገር እናንተ የሚመስላችሁን ነገር እንትን በሉና ለአሺ እንዲደርሰው አድርጉልኝ። በጣም ነው የማመሰግነው። አሺ ሀሳቤን የተረዳኸው ይመስለኛል ብዬ አስባለሁ። ከደረሰ ቪዲዮ ከደረሰ አይዶን ይድረሰ አይድረስ እሱን ባላቅም፣ ግን ሌሎች እናቶች አይ ቲንክ ቪዲዮ አይታችሁ ታደርሳላችሁ ብዬ አስባለሁ። ይሄ የኔ መልእክት ነው። እኔ አሺን በጣም ማከብረው፣ በጣም ጀግናችን ነው። በቃ በጣም ጥሩ። ምክንያቱም ብዙ በህፃናት ላይ ብዙ ነገር ሰርቷል፣ ብዙ ነገር አድርጓል። እግዚአብሔር ይክፈል፣ ከዚህ በላይ ጉልበት ይስጥህ፣ ያበርታህ፣ ጎበዝ ጀግንልን። ልጆችህን እግዚአብሔር አምላክ በጸጋና በሞገስ ያሳድግልህ እንላለን። የእኛንም ልጆች እንደዚሁ እግዚአብሔር አባት ያሳድግልን። ሁላችንንም በያለንበት እግዚአብሔር ይጠብቀን። ይሄንን ለማስተላለፍ ነው የመጣሁት። እችን መልእክቴን አደራ አስተላልፉልኝ። ይህ ሳምሪና ሄኒ ቲዩብ ነው። የሳምሪና ሄኒ ቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ላይክ እና ኮሜንት ሼር በማድረግ ታበረታቱኝ እላለሁ። የሰብስክራይብ ያደረጋችሁ ደግሞ ላይክ፣ ሼር፣ ኮሜንት እያደረጋችሁ አስተያየታችሁን እንድታስቀምጡልኝ እያልኩኝ የዛሬ ያዘጋጀሁትን ቪዲዮን በዚህ ጨርሳለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። አመሰግናለሁ።